ለመኪና ጨረታ ፈላጊዎች በአዲስ የኢንሹራንስ የጨረታ መረጃ መጥተናል። ይህ ጨረታ ሊያመልጣቸው አይገባም። ምክንያቱም እጅግ በርካታ ተሽከርካሪዎች ድርጅቱ ሲጠቀምባቸው የነበሩ እንዲሁም በአደጋ ምክንያት ካሳ የተከፈለባቸው ተሽከርካሪዎች፣ ማሽነሪዎች፣ ሞተር ሳይክሎች፣ ባጃጆች፣ የመኪና አካላት በዝቅተኛ የመነሻ ዋጋ ቀርበዋል። ከ4 ወር በፊት በዋሊያ ቴንደር ድረገጽና ሶሻል ሚዲያ ፕላትፎርሞች ብዙዎቻችሁ ተመልክታችሁት የነበረው ይህ ጨረታ በተለያየ ምክንያቶች ተሰርዞ ተቋርጦ የነበረ ሲሆን አሁን ድርጅቱ ሲገለገልባቸው የነበሩ ተሽከርካሪዎችና ሌሎች ንብረቶችን ጨምሮ በዚህ ዙር አቅርቧል። የጨረታ መነሻ ዋጋቸው ለመኪና ከ150 ሺህ ብር ጀምሮ ለሞተር ሳይክል ከ5 ሺህ ብር ጀምሮ ሲሆን ጨረታው እስከ ነሐሴ 27 ቀን 2018 ዓ.ም ይቆያል። አገልግሎት ላይ የነበሩ የድርጅቱ ተሽከርካሪዎች በአጠቃላይ 29 መኪኖች እንደ ማርቼዲስ የጭነት ሞተር ሳይክሎች፣ አውቶሞቢሎች፣ ላንድ ክሩዘሮች፣ ኒሳን ፓትሮል የመሳሰሉት ይገኛሉ። እንዲሁም በአደጋ ምክንያት የሚሸጡ የከባድ ተሽከርካሪዎች ብዛት 23 ሲሆን ቀላል ጥገና የሚፈልጉ የተጎዱና ከነዚህም ውስጥ 8ቱ ቻንሲ የሚለወጥና ለመለዋወጫ ብቻ፣ ሲኖትራኮች፣ አይሱዚ፣ ኒሳን ገልባጭ፣ ማርቼዲስ ቦቴ፣ ኤክስካቫተር የመሳሰሉት ይገኛሉ። አነስተኛ ተሽከርካሪዎች በአጠቃላይ ብዛት 37 ሲሆኑ ከነዚህ ውስጥ 10ሩ ለመለዋወጫ ብቻ ሲሆን ቀሪዎቹ 27 በጥሩ ይዞታ የሚገኙ የተጎዱም ተሽከርካሪዎች ይገኛሉ። በተጨማሪም የመኪና አካላት እንደ ጎማ፣ ባትሪ፣ የቢራ ካሳ፣ በርካታ የመኪና ጋቢና ብረታ ብረቶች እና ሌሎችም ተካተዋል። እነዚህ መኪኖች አደጋ የደረሰባቸው በመሆናቸው በከፊል ወይም ሙሉ በሙሉ ጉዳት ሊኖራቸው ይችላል። ለራስዎ ለመጠቀም ሆነ አድሶ ለመሸጥ ወይም ሪሴል አስቀድሞ ቦታው ድረስ ሄደው ንብረቶቹ የሚገኙበትን አቋም እንዲያዩት። በተጨማሪም ከጨረታው በኋላ ሊኖሩ የሚችሉ የጥገና የትራንስፖርትና ልዩ ልዩ ወጪዎችን አስቀድማችሁ ታሳቢ እንድታደርጉ እንመክራለን። በዚህ ጨረታ ለመሳተፍ በመጀመሪያ የጨረታ ሰነዱን የማይመለስ 300 ብር እንዲሁም የጨረታ ማስከበሪያ እንደ መኪናው መነሻ ዋጋ ከብር 15 ሺህ ብር እስከ 100 ሺህ ብር ሲፒኦ ማስያዝ ያስፈልጋል። በተጨማሪም የምትገዙበትን ዋጋ ከተጨማሪ ሴት ታክስ በፊት በመሙላት የጨረታውን ሰነድ በታሸገ ኤንቨሎፕ በማድረግ እስከ ነሐሴ 27 ቀን 2018 ዓ.ም 10 ሰዓት ድረስ ማስገባት ይኖርባቸዋል። የጨረታ ሰነድ መሸጫ ጊዜ የሚያበቃው ነሐሴ 25 ሲሆን ጨረታው የሚከፈተው ነሐሴ 28 ቀን 2018 ዓ.ም ከጠዋቱ 3 ሰዓት በሪከቨሪ ቴክኒክ ማዕከል ይከፈታል። የጨረታው አሸናፊዎች የሚለዩት በሚያቀርቡት ዋጋ ብልጫ ሲሆን ተመሳሳይ ዋጋ ለአንድ መኪና ለሰጡና በሁሉም መስፈርት እኩል ለሆኑ አሸናፊዎች ወንድ ከሆኑ በእጣ ሲሆን ሴት ከሆነች ቅድሚያ ይሰጣል። የጨረታውን ዝርዝር እንዲሁም ተጨማሪ ፎቶና አድራሻ በዌብሳይታችን waliaTender.com ላይ በቀላሉ ማግኘት ትችላላችሁ። ዋሊያ ቴንደር ላይ ስትመዘገቡ ጨረታውን አትፈልጉም፣ ጨረታው ወደ እናንተ ይመጣል። በዚህ ጨረታ ለምትሳተፉ መልካም እድል።